እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ቃላችን ጠብቀን እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ግፍ እያስተናገድን የእስላም መነካት በጣም ያስቆጣቸው የአህባሽ ማሽኮብኮብ በቅርብ ታያቸው ልጆች ተጠራርተው ያላንዳች ሰብሳቢ ዕውቀት ካገኙባት ወልያ ግቢ ጀግኖች ተጠራርተው ያላንዳች ሰብሳቢ ዕውቀት ካገኙባት ወልያ ግቢ ከዛ በኋላማ የቱን ነግሬያችሁ የትኛውን ልተው በመላው ኢትዮጵያ ፍርማ አሰባስበው ማን እንደምሻል አውጥተው አውርደው ተቃውመው ቀጠለ ኮሚቴው መርጠው 17 ሰዎች ሁሉን ያካተቱ አባቶች ዓሊሞች ምሁሩ አርቲስቱ አገር የሚያውቃቸው በጥሩ ምግባራቸው ትልቁን አደራ ሕዝብ አሸከማቸው እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ቃላችን ጠብቀን እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ግፍ እያስተናገድን መጀመሪያ ሰሞን መንግሥት ተሳለቀ መደንገጥ ጀመረ ጥር ወር እንዳለቀ አወልያም ጋለ በተክቢር ደመቀ መላክ ተጀመረ የአገር ጆሮ ጠቢ ሚባለውን ሚያደርስ ባነሮች አንባቢ ከዚያማ ኮሚቴው ሲሞገስ በመንግስት ሰላም ወዳድ በሚል ስቸሩት አድናቆት ወዲያው ባጭር ጊዜ ነገር ተለውጦ ከሃዲው ኢህአዴግ ያሉትን ቆራርጠው ሙስሊም ላይ ተነሳ አይኖቹን አፍጥጦ እንዳልመሰከሩ ሰላማዊ ብለው ቃላቸውን አጥፈው አሸባሪ የሚል ታፔላ ለጥፈው እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ቃላችን ጠብቀን እስር ግድያውን ሁሉን ተቋቁመን አንድ ዓመት አከበርን ግፍ እያስተናገድን ሙስሊሞች ተዘው ሰላም ሰላም ባሉ በስር ተንገላቱ ብዙ ተሰቃዩ ታዲያ የግፍ መዓት ቁጣን ወለደና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና ትግሉ ተፋፋመ ዳግም እንደገና